ሰላም አለይኩም ወራህመቱላሂ ወበረካቱ። ልጅ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማለት ነው እንደዚህ አይነት ድጃጅ ለሰራ ነው ማለት ነው። ያው ታውቁታላችሁ ብዬ አስባለሁ የመዳም ቅመሞች ማለት ነው። ይሁት እንዴት ነው ይሄ ነው ማለት ነው። እና እንደዚህ እያረግን እየሰራን እያበላናቸው ጠገቡብን ማለት ነው። የእውነት ጠገቡ። በቃ ቅንጭላታችን ላይ መውጣት ነው የቀራቸውና ጠገቡብን ማለት ነው። በጣም ነው የጠገቡት የኛ ሰዎች በተለይ እንዲሁ ራሳችን አብልተን ራሳችን አጠጥተን እንዲህ አይነት ጥጋብ እኮ የለም ነው የምላችሁ ማለት ነው። እና በተለይ ራሳችሁን ጠብቁ ማለት ነው። እንደዚህ እየሰራችሁ ብሉ። እናንተ ካልበላችሁ ራሳችሁን ካልጠበቃችሁ ማንም ሰው ከበር የለውም ለእናንተ ማለት ነው። ገባችሁ? ስለዚህ ራሳችሁን እየጠበቃችሁ ምግብ ብሉ ነው የምላችሁ። ግን በእናትህ ሽንኩርቱ አልበሳለ ወላሂ ያስጠላ ማለት ነው። እና እኔ ምግብ ሰሪ አይደለሁም፣ ግን ምግብ እሰራለሁ፣ ጽዳት ጸዳለሁ፣ ልብስ አጥባለሁ፣ ተኩሳለሁ። ወይ እኔ በጣም ያሰለቸኝ ወላሂ ላዚም ልብስ ማጠብና ልብስ መተኮስ። እጄ ተቃጠለ ራሱ እጄ ብታዩት ወላሂ ላዚም ጎደዲሳ በጎደዲሳ ነው እናቴ ትሙት እያቃጠልኩት በመተኮሻ ማለት ነው። እና እንግዲህ ምንም ማድረግ አይቻልም፣ እስከሚያልፍ ያለፋል ብሏል። እኛ እንዲሆን ያልፋል እያልን አለፈብን እዚሁ ወይ አላለፈልን ወይ ምን አላለብን እዚሁ አለፈብን። እድሜያችንን ጨረስን፣ አረጀን። ዛሬም አረጀን፣ ወደ 40ዎቹ ተጣጋን። ከዚህ ወዲህ እንግዲህ ምን ይደረግ? ስለዚህና እንደዚህ ይሁት እንደዚህ ይመስላል። ይሄን ይመስላል ማለት ነው። ደግሞ ሲበስል አሳያችኋለሁ ማለት ነው። ያው እኔ በመጥበሻ አይደለም እንትን የምለው ማሽን አለ፣ ራሱ የሚዞር ማሽን አለ። በዛ ነው የምጠብሰው ማለት ነው። እሱን አሳያችኋለሁ። አይ ወዶችዬ ይሁት እንደምታዩት ይሄን ይመስላል ማለት ነው። ቅድም ያሳያችሁ ቅድም ያው እንትን ማብራቱ ኮድ እንትን ስላለ ነው ማለት ነው። ይሁት አሁን ይሄንን ይመስላል እና ወት እዚህ ውስጥ ልጨምረው ነው ማለት ይሄ እንደምታዩት ማሽን ነው የሚዞር ማሽን ነው ማለት ነው። ከዛ እንደዚህ እናረግና ያው እንደምታዩት እዚህ ራሱ ይዞራል ማለት ነው። በራሱ ጊዜ እንደምታዩት ይዞራል ልክ እንደ እንትን ማለት ነው። ልክ እንደ ማጣም ማለት ነው። ይሄው እንደምታዩት ሁሉንም እያዞርኩ ነው ማረገው ማለት ነው። ይሄው እንደዚህ አድርገን እንሰራለን ማለት ነው ቅመሞችዬ። ይኸው እንደምታዩት ማለት ነው ይዞራል ማለት ነው። ራሱ በራሱ ጊዜ ይዞራል። ከዛ ይሄን እናመጣና ይሄ ደግሞ እንትኑ ክዳኑ ነው ማለት ነው። ይኸው እንደምታዩት የጸዳ ነው። እንደዚህ ታረጉና በቃ እንደዚህ ከድናችሁ ለ10 ደቂቃ ወይም ለ20 ደቂቃ እስከሚበስል ድረስ መተው ነው ማለት ነው። ይዞራል ራሱ ማሽን ነው ማለት ነው። እንደዛ አድርጋችሁ መገላገል